ያው ኢንተርቴይንመንት ስለሆነ ዝም ብለን እንትን እንላለን እንጂ ይሄ ምግብ አይደለም። እንደ ምግብ አይደለም፣ ግን ለወደፊት መጠጥ ነው። ለምንድን ነው የምቀምሰው? ማለት እኮ እኔ ዩኒቨርሲቲ ያለች እኮ ነጭ አይጥ መሞከሪያ ነጭ አይጥ አይደለሁኝም። ከአዲስ አበባ ተነስተሽ ወደ ናዝሬት ስትሄጂ ደግሞ ከናዝሬት አርፈሽ ወደ አሰላ ስትመጪ የተለያዩ አይነት መልክዓ ምድር አለባት አይደል? ምናልባት የምታየው ነገር ስቦሽ አሁን የተለያየ አይነት መልክዓ ምድር ነው እዚህ ላይ የምናየው። ተራራ፣ ወጣ፣ ገባ፣ ሎሚ፣ ቃሪያ፣ ሽንኩርት፣ ቲማቲም፣ አሳ፣ ሽንኩርት ሸለቆ እንዳይል የነበረ ተራራ ምናምን ያለሰ ነበር። በልም ነው በለኝ ወንድሜ፣ በልም ነው በለኝ። ስነቃ ታውቃለህ በለኝ፣ ተኝተህ ነው በለኝ ወንድሜ። ባለፈው ግን ስታድሩ በገንባሌ ነው አይደል ያደራችሁት? ገንባሌ ይሄ በዩዲት ጉዲት ጊዜ የቀረ ቋንቋ ከየት ነው እየለቀምክ የምታመጣብኝ? በእናትህ በአንተ ቤት የአራዳ ቋንቋ መናገር ነው አይደለ? ገንባሌ ሁለት ሰዓት አይዞህ ስራ እኮ አቁመሃል። የራስህን ጀምረሃል እኮ ለካ የራሴ ነው። A few minutes later አቴንዳንስ የለም። የምን አቴንዳንስ ነው የምትለው? የራስህን ስራ ጀመርክ እኮ በቃ የራስህን ጀመርክ ነው ለካ። A few minutes later ሰርቪስ ወይኔ ሰውዬ የራስህን ስራ ጀምረሃል አልኩህ አይደል እንዴ? ነው እንዴ? አዎ ተረጋጋ እስኪ ተረጋጋ። ورأيت الناس يدخلون في دين الله بسم الله الرحمن الرحيم تبت يدا أبي لهب وتب ما أغنى عنه ماله وما كسب سيصلى نارا ذات لهب وامرأته حمالة الحطب في جيدها حبل من مسد. أنا بس كنت تمام. خدتيني معي. بس كيف نضامة دستة ما ينقكم؟ نضامة دستة. تمام. تمام. ها ما شاء الله. ገባ አይደል እንዴ? አንተ ሰውዬ ምንድነው የምትሮልለው እንዴ? ቤቱን ሰርቼ አስረከብኩ አንተ። ቤቱን ሰርቼ አስረከብኩ። መስኮትና በር የለው ሙሉ ጂ ፕላስ ሪ ቤት ጨለማ እስር ቤት ነው እንዴ? አተ የምን እስር ቤት ነው? መስኮትና በር ቁም ነገር ነው እንዴ? መሮ አለ ጣጣጣ መናድ ነው። መስኮት ጣጣጣ መናድ ነው። በር ነው ምንድን ነው? ሽንት ቤት ሜዳው ለማን ነው እንዴ? እዚህ ውጪ አይጸዳዱ ነው እንዴ? አንተ ሰውዬ ሽንት ቤት በሬውን አውጡት እስቲ ዶክተሩ መጥቷል። ይኸውልህ እሱ ነው። እሺ መታ አድርጎና ዞሮ ሊያው ፍሬው ልናደልበው ስለሆነ አስቀጥቅጣ ነው እንዴ? ማደለብና ፍሬ ማስቀጥቀጥ ምን አገናኘው እንዴ? ስር ያምራል። በእውነት እንዴ ነው ታዲያ? እርሱ የባለቤቱትን አስቀጥቅጦታል? አንተ ደስታዬን ምን ብዬ ነው ማስቀጥቀጥ? በእውነት አይደል? ለእንስሳው ሲሆን ሲቃ፣ ለእርሱ ሲሆን ደስታ። እንደዛ ነው አይደል? አሁን አንተ ስለ ፍሬ ልትሟገት ነው እንዴ መጣው? አሁን ታክሟል አታክመው? ማክመው ከሆነ በራሴ መንገድ ነው። ምንም እንስሳ ቢሆን ጾታ ያገናኘናል። ወንድ ነው፣ እኔም ደግሞ ወንድ ልጅ ነኝ። ይገባኛል፣ ትግሉ ስሜቱ ይገባኛል። ቡል ኢንዶዶስቲክ በተባለው ጽድት ባለ ቀዶ ጥገና ፍሬው ይመለሳል። ይሄ በሬ ዳግም የሚሰርበት ሁኔታ ይመቻቻል። በፍጹም አይተርርም። ይሰረራል። ተፈተንበትን ክላስ አወቅ እዛ ነው አለ። እዚህ እኮ ስማ፣ እኛ ጋር እኮ አንድስ ደህና ሰው የለም እኮ። እናንተ ጋር አንድ ደህና ሰው ነው የሌለው። እኛ ክፍል ያሉት እኮ እኔ ብቻ ነኝ። አስበኝ እኔ የምልህ አንበብከው ምናምን ወይስ አንብቤያለሁ ግን አልገባኝም። አጥሬና ነገር ያዝክ እንዴ? ማንበብና መጻፍ ባልችል አላጠናም ነበር። አታውቅም እንዴ? እግዚአብሔር ካንተ ጋር ሙይ ደውዬለት ነበር። አላህ ይሁን ብዬዋለሁ። በርታ በቃ በርታ። አጆሪው ደህና መሹ ጋሽ ጫንዴ፣ እንዴት አመሹ? ቅድም ሆስፒታል አይቼ ነበር። ቅድም ሆስፒታል ነበርኩ። ምን ነው በሰላም? አረ በሰላም ነው። ሰርግ ተጠርተን ብፌ ነበረ፣ ግሉኮስም ነበር፣ መርፌ፣ የተለያዩ መድኃኒቶች ነበር። እና አሪፍ ነበር።
አሪፍ ነበር። እንደውም ተራርፎ ኪኒኑናንም ይዤ መጣሁ። ያማቸዋል። ጤነኛ አይመስሉኝም እኚህ ሰውዬ ግን ማንደራ ሆነሽልኝ ደና 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 ካውታካ አኔ አኔ ማይራኒ ዳካ አሞሴ ካውታካ አኔ አኔ ወዮ ሌላው ቤተና ጉራጌ ገላው ኤላው አጀት ኤላው ቦቼ እንኳን አደረሱት አባቢ። እንኳን አብራ ደረሰን የኔ ጌታ። ምንድነው ደግሞ ዛሬ? ያምና ስለ ገንዘብ እየሰበሰብኩ ነው ባሽዬ። ስለት አለቦት? እንዴ ኧረ ሰው ማዘጋጅቼ እየጠበቅኩ ነበር። ሰው አንቺ ዘንድሮ? አዎ ባሽዬ። ያኔ 2000 ብር አይደል? ይሄው። እሺ አባቢ። ግን ስለቱ ደርሷል ባሽዬ? በሰላም ከቁጥር ሳንጎል መድረሱ ራሱ እኮ አንድ ነገር ነው። ልክ ኖት አባቢ። ሌላስ ማን አለ? ያው እነዚህም ተዝለዋል። ተቀበል ቦቼ። አንቺ ምርጥ ልጅ። ይኸውልሽ ላንብብልሽ። አምና የተሳልሽው በከና አራጁ ይላል። መቼም ያለሁበትን ሁኔታ ታውቃለህ ቦቼ። ሙሉ ስለቱ አልደረሰልኝም፣ ግማሹ ነውና በጉን ትቼዋለሁ። አራጁ ግን ያለው እኔ ያለው አራጁ ግማሽ ስለት አለ እንዴ? አራጁ ነው ያለው። ምን ማድረግ በቃ ግማሹ ነው የደረሰኝ። ምን ላርግሽ? ኧረ ባሽዬ ምንድን ነው የሚለው? እነዚህ ልጆች የገባሁት ኃጢአት ሻቺ ጭስ ደግሞ የተሳልሽው ሙሉ ሀበሻ ማ አንተ? እኔ እኮ የዛሬ ዓመት እዚህ ሀገር አልነበርኩም። ኧረ እባክህ አረቦችም ያው ሲገው ና ሙሉ ሀበሻ ነው የሚለው እኮ። ሙሉ ሀበሻ ማለት እኮ ሙሉ የሀበሻ ልብስ ለብሼ በዓሉ ላይ ይታደማለሁ ማለት እኮ ነው። ሙሉ የሀበሻ ልብስ ፏብያ ከብራለሁ ነው። ምንድን ነው ቦቼ? ምንድን ነው ለጥፈህ ተቀበለው። ምን እንዴ አቺውም ነው ቦቼ? ኧረ ባሽዬ ችግር የለውም። ታሺ ጥብሴክስ እየዞረ እየተቀበለ እሱ ይቀበለዋል። የእሱን ባሸር እንዴት ነህ? ተሺ ኧረ ተሺ ማች መልበስ ጀመርሽ? አቤት አውትፊት ማች ነው ኬፑ ከልብሱ ጋር። ባሻ ፋሽን በእኛ ጊዜ ቀረኩ። ምንድን ነው እጅ ደግሞ ደም ነው? ሀገር ውስጥ ወንድ ጠፍቷል። የት አለ? እንዴት ሰው በሁለት ጥፊ ፌንት ይበላል? ባሻ እኛ እኮ ከእንቅልፋችን በፌሮ ነበር የምንቀሰቀሰው። እዛ አለ በፌሮ አልነበር እንደ የምንገረፈው? እዚህ የለም። ምን አድርገው ነው ግን? እና የስለት ብር አላመጣም ይላል አምና ተስሎ። እንደሱ ነው እንዴ? እዚህ ቤትም እምቢ ያለ ልጅ አለ እንዴ ባሻ? አለ እዚህ ቤትም አለ። ኧረ እባክህ። ኧረ የለም ተሻችን ተሽዬ የለም። ምንድን ነው የለበስከው ደግሞ? አይ እኔ አምና ሙሉ የሀበሻ ቀሚስ ለብሼ የሰፈሩን ወጥ ምናምን እኔ የምሰራው ብዬ ነው የተሳልኩትና ያው ደርሶልኛል። ተሽዬ ወጡ እየተቁላላ ነው። ሄደህ ታቁላለህ። ኧረ ተሺ እንደውም አንድ ጭፈራ እስኪ በዚህ በሀበሻ ቀሚሱ አንድ ጭፈራ ጨፍር። እንዴ አንተ አተኛም እንዴ? ሰዓቱን አይተዋል? ለሊት 8 ሰዓት እኮ ነው። እየሞከልኩኝ ነው። ቢያንስ ድምፁን ቀንስ። እንተኛበትኛ እንዴ ያማል እንጂ አንተ። እየሞከልኩኝ ነው። ከኢንስታግራም ቲክቶክ እየተባባጥኩ ቢያንስ አይኔን ደክሞኝ እንቅልፍ ሊወስደኝ ይችላል ብዬ እየሞከልኩኝ ነው። አንተ እኮ ሚስትህን አቅፈህ እየተኛ ነው። እኔ እኮ ብቻዬን ነኝ። ብቻዬን ነው እየሞከልኩ ያለሁት። እንዴ እጄን አጣጥፌ ላለመተኛት እየታገልኩ ነው ይመስል። እየሞከልኩኝ ነው። በቀጥታ ወዴት እንሄዳለን? ወደ ሲንጉላር እና ወደ ፕሉራል እንሄዳለን። ወደ ሲንጉላር እዚች ጎረቤት አንድ ሲኒ ቡና እንጠጣ ስለ እምቢ ብለህ አንዴ ብሉራ አንዴ ሲንጉላር እንሄዳለን። አንሄድም። አገር ለአገር ልዞር ነው ልማር። ሲንጉላ የት ነው? ሲንጉላ አላውቀውም ማለት ነው። እሱማ እዚህ ነው። ቅርብ ነው እኮ አንተ፣ ቅርብ እኮ ነው። እዚህ ነው የፈለገው ቅርብ ይሁን። አንድ ሲኒ ቡና እዚች ቃጠት ይችላል ተብለው እምቢ አላለም። አንሄድም። አንሄድም። ነገሩ ቅርብ ነው። ምንድን ነው? እኔ እኮ እንግሊዘኛ ትምህርት ነው አስተምራችኋል ያልኩት። ሲንጉላርና ፕሉራል ማለት ነጠላና ብዙ ነገሮችን የሚያመለክተን ነገር ነው። ምን ነጠላና ብዙ ነገሮችን የሚያመለክተን ነገር ነው። ሲንጉላር ማለት ነጠላ ነገሮችን ያመለክተናል። ፕሉራል ማለት ደግሞ ብዙ ነገሮችን ያመለክተናል። ነው እንዴ? ገብቶሃል? ያዝ አቼ ብሎ ሲንጉላ ነጠላ ሲንጉላ ነጠላ ታሲታ ሲንጉላር ነው። ምንድን ነው እሱ? ጥሩ
ሩና እየተነፈሰ ታዲያው ትሳት አይደለም። ኧረ እባክህ ያላተን እስቲ ቆይ ሞትኩት። ኧረ በእናታችሁ ያለም የጤና የለውም አርጋነሽ አረፈችው። እስቲ ቆይ እባክሽ ኧረ ዳግማል ታዲያ የለም እስቲ ቆይ ታዲያ ቀደም አቀባበለ ብሏል ሽጎጥ ደስታው ኧረ እባክህ እየተማረክ እንዴ ኧረ አንድ ጊዜ ምን አለ ራስ ምንድን ነው ቆይ ኧረ እባክህ በፈጣሪ አርጋነሽ አረፈችው ታንተ ቆይ እስቲ ቆይ ነው ምንድን ነው ስማ አቤት ማን ነው የሞተው አልናገርም አልጋነሽ ነው ተውቆረው ማን የሞተው ማን የሞተው አልናገርም እናንተ እንደ ብቅል አንድ ቦታ ተሰጣችሁ ትማራላችሁ እኛማ ምን ቆይ እኔ ምለው ያልተማረ ጥሩም ባይነፋ ማለት እንዴ እኔ መቾታ እንደኛ ተሰማን ምንድነው እና በየቤቱ እየሄድኩኝ እኔ መልእክት ልንገራችሁ አይደለ ማን የሞተው ቆይ አንዴ እስቲ ቆይ ኧረ እባክህ ንገረኝ ምንድን ነው አልናገርም አማርኛ ነው አትናገራ ምን ያለው ግቡ እባካችሁ ቆሻሻ መኪና ስለመጣ እያንዳንዳችሁ ቆሻሻ መታችሁ አውጡ ምን ያለው ነው አንተ ራስህ ምን አለበት ምን ተብሎ ነገር አቤት ሙላ ነው ወይስ እንደው ሙቃት ቤት ያለጣጣ ወገቤ እኮ እምቢ አለኝ ጨዋታ እኮ ነው ያዝነው እየተማርን ጨዋታ እሺ በል ቶሎ ጨርሰው እሺ አሁን ሲንጉላር እና ፕሉራል ብያችኋለሁ ሲንጉላር ነጠላ ነገርን ያመለክታል ፕሉራል ደግሞ ብዙ ነገሮችን ያመለክታል ለምሳሌ ካት ጻፍኩኝ ካት ካት ሲኤቲ ድመት ነው ካት ድመት ነው ልብ በሉ ድመት ነው አሁን ይሄ ሲንጉላር ማለት ነው ተረዳችሁ እየገባችሁ ነው ጎበዞች እሺ አሁን ኤስ ሲጨመርበት ምን ይሆናል ነብር ይሆናል እንግዲህ ነው አታቆና ፈርንዲ ነው ማስተምራችሁ እኔ ቁጭ በሉ ፋዘር ፀሐዩ እንደ ስናይፐር እኔን ብቻ ነጥላጠበጥበይ መሰሎት እንደውም የሽምግልና ሲያልቅ እርሶንም ጨምሬ አንድ ላይ ልልኮት አስቤያለሁ ተዘጋጁ በእውነቱኛ አንቀመጥም የመጣልበትን ዓላማ ግቡን ሳንመታ በእውነት አንቀመጥም ምን ችግር አለው ተቀመጡ ልጃቸውን ሊያገባ አይደል እንዴ ያው ቤታችን በሉ አይደል እንዴ ፋዘር አይ አንቀመጥም እኛ አመጣጣችን በእውነቱ ደፈረና አይበሉና ልጆትን ለልጃችን እንዲሰጡን ለመጠየቅ ነው ልጅን ማን ነው የደፈራት እሱ እንኳን ሊደፍርን ካተብሎ ቢሰጠው የሚነካ አይደለም ልጃችን ነው ልጁና ልጅቱ የተዋወቁና አብረው ያሉ ናቸው ልጁ ምን አለው ጤናና እስከ ዛሬ ድረስ ጠብቆ ያቆየው ድንግል መሬት አለው በእውነቱ እሱ ከራሱም አልፎ ለሌሎች የሥራ መስክ በመፍጠር የሚያሰራና ውጤታማ የሆነ ታታሪና ትልቅ አዋቂ ልጅ ነው በእውነቱ ቤተሰቦቹስ እንዴት ናቸው እግዚአብሔር ይመስገን ደህና ናቸው ባለፈው ትንሽ አክስታችንን አይኗን አመም አድርጓል የታፈሩና የተከበሩ ፈሪሃ እግዚአብሔር ያላቸው ናቸው ጌታዬ አቋሙስ የፖለቲካ የልጁ አቋም ምን ይመስላል ሞዴል ሊያረጉት ነው እንዴ ፋዘር ልጁ ረጋ ያለና ሰው በመርዳት የሚያምን ምስጉን ባህሪ ያለው ነው ሱስ አለበት አዎ ብሎ የሚመልስ እውነተኛ ሽማግሌ ይኖራል ብለው ሱስ ቢኖርበትስ
የለበትም እንጂ ወይ ልጄ ዝም ብለህ እኮ ነው የምትጨነቀው። ታዲያ ለምንድን ነው ሁለቱም ስልካቸውን የማያነሱት? አክስቴ ይሄ ልጅ የሆነ ነገር ዘባርቆ አባትየውን አስቀይማቸው ይሆናል። እንደፈራችሁ ጉድ ሰራዋት። እስኪ ደጋግማ ሞክርላቸው። የሁለቱም አይሰራም። ግድ የለም ልጅ ሞክርላቸው። እሱ ጥፋቱን አውቆ ነው መሰለኝ ዘግቶታል። የእሷ ደግሞ አይነሳም። በፈጣሪ ስም እናንተ በዚህ እድሜያችሁ እንድትቀደዳላችሁ? በሉ አሁን ውረዱና በዚህ ጃምቧችሁን ቀምቁሙ። በውሸት እኮ ጉንጫችሁ ጡንቻ አወጣ።